ከምትሄድበት አላስተካክልም መሄድ ትችላለህ። እሺ ሄዳለሁ። መጀመሪያ ግን ቤት ስላስገባሽና ለምን ሲላደው ናታን አዲስ ሴት ማስተዋወቅ አይችልም። ኤፍራታ ናታንን ለማዳን ስትል እሷ ዋጋ እየከፈለች ትገኛለች። ነገር ግን ደግሞ ናታን የሚያውቀው ነገር ቢኖር ኤፍራታ ጥላው እንደሄደች ስለሆነ እየገባው ዛሬ ላይ አዲሷ ልጅ በመተዋወቁ እጅግ በጣም ደስተኛ እንደሆነና ቢኒያም እንኳ ግራ እስከሚያጋባው ድረስ ተገርሞ እያየው ነበረ። ኤፍራታ እንግዲህ ያፌት ጋር ተቀምጣ ስለሱ ትጨነቃለች። ካሁን በኋላ ናታን ይረዳኛል ወይ ያምነኛል ወይ የሚሉ ጥያቄዎች ራሷ ላይ እየተመላለሱባት ነው። ኤፍራታ በጣም የሚገርም ሰብዕና ያላት ለራሷ ሳይሆን ለሰዎች የምትኖር ጠንካራ ሴት ናት። ነገር ግን ዛሬ ላይ ዋጋ እያስከፈላት ትገኛለች። ሲከተል እንግዲህ ባለፈው ክፍል ላይ እንዳየነው ከሆነ ቤዛ መጨረሻ ላይ አደጋ ደረሰባት ወይ እያልን እንግዲህ እያሰብን ባለንበት ነገር ግን ቤዛ ደንግጣ ስለነበር የወደቀችው ቢሆንም ግን ለዘመናት ሲያፈቅራት ሲወዳት ፎቶዋን እያየ ሲጠብቃት የነበረው ፍቅረኛ በዚህ አጋጣሚ በመገኘቱ በጣም ነው ደስ ያለኝ። እሱ ለራሱ በጣም ደስ ብሎት ነበረ ቤዛን በዚህ አጋጣሚ በማግኘቷና የቤዝዬን ሸበላ እንዴት አያችሁት? ሐረግ ድራማ ክፍል 83 እንግዲህ ያፌት ደግሞ ባለፈው ላይ ሰክሮ ናታን አባቱ እንደሆነ ቢያወራም ነገር ግን ዛሬ ላይ ኤፍራታን ሸምጥጦ አይ እኔ አባቴ አይደለም ብሎ ክዷታል ማለት ነው። እናም ታዲያ ናታን አሁን ላይ እሱ እንግዲህ ልጅቱ አዲሷ ልጅ ስራ ልታስገባው ነበር። ነገር ግን አሁንም ናታን ትልቅ ወጥመድ ውስጥ ሊገባ ነው። ይቺ ሴትዮ እንግዲህ እንዳየናት ከሆነ ድርጅት ያላትና በድርጅቷም ደግሞ ብዙ ተቀናቃኝ እንዳላት ነው ሴትዮዋ ስታወራ እንደተረዳ ነው። ስለዚህ አሁን ይቺ ሴትዮ ይሄ ድርጅት ካላት ናታንን እንኳ እዛ ቦታ ስራ ውስጥ ብታስገባው አሁንም ከናታን ራስ ላይ ወንጀል የሚጠፋ አይመስለኝም። ለማንኛውም ግን ይህች ሴትዮ ማናት? ምንድናት? የማን ዘመር ናት? ምን ትመስላችኋለች? አዲስ የመጡት እንግዲህ ሐረግ ድራማ ከነስሙ ሐረግ ስለሆነ ከቀን ወደ ቀን እየቀጠለ ነው ያለው። እንግዲህ የቤዝያ አፍቃሪ ወደፊት እንደሚፋቀሩ ተስፋ እናደርጋለን። ቤዛ በዚህን ሰዓት ሰው በሚያስፈልጋት ሰዓት ነው ያፈቀረ ያኔ ልጁ የመጣላ ማለት ነው እና በእርግጠኝነትም ትቀበለዋለች ብዬ አስባለሁ። ሲቀጥል ደግሞ እንግዲህ ሉሊት ነገሮችን ለማወሳሰብ ከነናታን ጋር ለማጣላት ፎቶውን ለምን አወረርሽ ብላ ብትሞክርም ነገር ግን ጽናት ማነው ስሟ ጺም ሆነች ናታን የሰጡት ሀሳብ በጣም ተመችቶኛል። ቤዛ የራሷን ህይወት መኖር አለባት። የሚወዳትን የምትወደውን ስትከተል የሚወዳትን ታጣለች እና ጊዜዋን ሴት ልጅ ናት። በዛ ላይ ቤተሰብ የላትም ማንም የላትም እና ጊዜዋ ልትጠቀምበት ግድ ይላል። ሐረግ ድራማን እንዴት አያችሁት? እንግዲህ ያፌት የሚገርም እራት አዘጋጅቶ ወይን ሳይቀረው ነገር ግን ኤፍራታ አልበላም ስትለው እኔ ለራሱ ተናደርኩባት። የምሬ ነው የምነግራችሁ። ምክንያቱም ያፌት ኤፍራታን ለማስደሰት ያኔ ወይንስ ድረስ ቀርቷል። ይች ልጅ ወዳና ፈቅዳ ናታንን ለማዳን ስትል መቼም አንድን ሰው አገባሁ ብላ ስትል ምንም እንደማይፈጠር አይመስላትም። ነገር ግን ደግሞ እንዲህ አዘጋጅቶ ምን አለ አብራው ብበላ ብጠጣ እና ወደ ቤተሰቦቼ ሰብስክራይብ ላይክ ማድረጋችሁ እንዳትረሱ። አበረታቱ። ለምታበረታቱ ከልብ አመሰግናለሁ። ሐረግ ድራማን እንዴት አያችሁት?